እንዳሉት ከሆነ አንዲቱ ሁለት ወንዶች ትጀናጀንና ከዛ በስተመጨረሻ ለአንዱ ወርዳ ወደ ኢጃዛ ሂድት አሉ። ከዛ ኢጃዛ ሂድት ስትል ሁለቱንም ግኝት አቤት ሬት ነው ያለ ግሩፕ መድኃኒዓለም ነው ቢቀርስ አቶ ወንዶች እኔም ብላ ነው የመጣዩ እዛ ግጥሚያ በስተመጨረሻ ለምን እኔ እናንተ ከምንጣላ የጸባችንን መንስኤ አናጠፋም ብለው ወደ ልጅቲቱ ዝውር አቤት ከዛ አይኗን የዳቦ ፍረካሽ አስመስለው በደንብ ቅጥቅጥ አድርገው በጥብጥ አድርገው ምድስ በነገራችን ላይ እኔ አሁን ይሄ የተናገሩት ልፈርድ አይደለም እንኳን ለምን መጥቷት እሱ አይመለከተኝም አልፏን እነራሳቸው ነው የሚያውቁት ነገር ግን ይሄ ነገር የገነነው ወደ ሚዲያ ስለመጣ ነው እውነቴን ነው እያንዳንድሽ የሷ ሁለት ብቻ ሊሆን ይችላሉ እያንዳንድሽ ግን 4-5 ደርበሽ አንድ ቀን በሰው ህይወት ቁማር ነው የምትጫወቱት በራሳችሁም ጭምር እውነቴን ነው እንደው በቆይቴ እኔ እኮ ባይገባስ ማለት ቢቀር ምንድነው የሚጎልባችሁ ነው በቃ ይቀር እንዴ እንዴ ያለ ጉድ እኮ እውነቴን ነው ከአንድ ቀን ግን ወይ ለሰው ጦስ ትሆናላችሁ ወይ ለራሳችሁ ጦስ ትሆናላችሁ መከራ እንዴ አቤት አሁን ልጅ